መድፈኞቹ አርሰናሎች ከክለብ ብሩጅ የሚያመጡት ወሳኙ ተጫዋች ክሪስቶስ ዞሊስ አንድ ቦታ ብቻ ነው የሚጫወተው፣ በግራ መስመር ብቻ ነው የሚጫወተው። በጣም የበርካቶቻችሁ ጥያቄ ነው። እንደዚሁም ደግሞ ዛሬስ አርሰናል ስለዚህ ተጫዋች ምን አዲስ ነገሮችን አድርጓል የሚለውን እንመለከታለን። ከዛ በተጨማሪ ደግሞ አርሰናል ይህንን ወሳኙን የግሪካዊ ተጫዋች ክሪስቶስ ዞሊስን ካመጣ እነ ሞርጋን ሮጀርስ እንደዚሁም እነ ብራድሊ ባርኮላ የመሰሉ ተጫዋቾች ሊቀሩ ነው ወይ የሚልም ጥያቄ በተደጋጋሚ እየደረሰኝ ስለሆነ እሱንም እንግዲህ ወደ እናንተ የማደርስ ይሆናል። በተጨማሪም ይህንን ተጫዋች የመለመለው ግለሰብ ማን ነው? ክሪስቶስ ዞሊስን አርሰናል ግዴታ ማስፈረም አለበት በማለት በአሁኑ ሰዓት ለአንድሬ ቤርታና ለአርሰናሎች ከፍተኛ ጉትጎታ ጫና እያሳደረ የሚገኘው ግለሰብ ማን ነው የሚለውን እንመለከታለን። በተጨማሪ ሪካርዶ ካላፊዮሪ ከአርሰናል ሊለቅ ይችላል እየተባለ ይገኛል። ለምን እንዴት የሚለውንም በደንብ አድርገን እንመለከታለን። እንግዲህ ወቅቱ የዝውውር መረጃዎች ወደ እናንተ በየቀኑ የሚደርሱበት ነው። እኔም እንደተለመደው ታማኝ የመረጃ ምንጮችን በመጠቀም ወደ እናንተ በየቀኑ እያደረስኩ እገኛለሁ። በሁለቱም ቻናል መረጃዎች ወደ እናንተ ይደርሳሉ። የአርሰናል ደጋፊ ሆናችሁ እስካሁን ድረስ ይህንን ቻናል ካልተቀላቀላችሁ በጣም ብዙ ነገር እያመለጣችሁ ነው። ሰብስክራይብ ማድረግ ቤተሰብ መሆን አትርሱ። በቀጥታ ወደ መረጃዎቹ ልውሰዳችሁ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። እንግዲህ የዕለቱን ወሳኝ ስፖርታዊ መረጃ ስንመለከት አርሰናል ከትላንትና ምሽት ጀምሮ እንግዲህ ከአንድ ወሳኝ በጣም ምርጥ ተጫዋች ጋር ስሙ እየተያዘ ይገኛል። አርሰናል እንግዲህ ግሪካዊውን አጥቂ ለማስፈረም መንገድ ጀምሯል። የሚኬል አርቴታው አርሰናል ከአዲሱ የውድድር ዘመን አስቀድሞ የፊት መስመሩን ለማጠናከር የክለብ ብሩጁን የመስመር አጥቂ ክሪስቶስ ዞሊስን ለማስፈረም እየሰራ ይገኛል። የሰሜን ለንደኑ ክለብ የ24 ዓመቱን ግሪካዊ ተጫዋች በ40 ሚሊዮን ዩሮ አካባቢ ወደ ኤምሬትስ ሊያመጣው እንደሚችል ተዘግቧል። ዞሊስ ባለፉት ሁለት የውድድር ዘመናት ለክለብ ብሩጅ 43 ግቦችን አስቆጥሯል። እንዲሁም በተጠናቀቀው የውድድር ዓመት ብቻ 17 ግቦችን አስቆጥሮ 23 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። ይህንን ተጫዋች ለማስፈረም የሚደረገው እንቅስቃሴ አርሰናል እንደ ሞርጋን ሮጀርስ ያሉ ሌሎች አጥቂዎችን ከማስፈረም አያግደውም ተብሏል። የብዙዎቻችሁ ጥያቄ እንግዲህ እዚህ ጋር ነው። አርሰናል ይህንን ተጫዋች የሚያመጣ ከሆነ እነ ሮጀርስ ሊቀሩ ነው የሚል ጥያቄ ነው። ነገር ግን ይህ ተጫዋችና የሞርጋን ሮጀርስ ዝውውር ምንም የሚያገናኛቸው ነገር የለም። የሞርጋን ሮጀርስ ዝውውርም እየተካሄደ ነው፣ የዚህ ተጫዋች ዝውውርም እየተካሄደ ነው። ስለዚህ አርሰናል ሁለቱንም ተጫዋቾች ማስፈረም ይፈልጋል ማለት ነው። የፕሪሚየር ሊጉ ሻምፒዮን የሆነው አርሰናል እንግዲህ በግራ የፊት መስመር ላይ ጥራት ያላቸው ተጫዋቾችን መጨመር ይፈልጋል። በዚህ ቦታ ላይ የሚሰለፉት ሊያንድሮ ትሮሳርድ እና ጋብሪኤል ማርቲኔሊ በክለቡ የመቆየታቸው ነገር አልተረጋገጠም። በተለይ በክለባችን አርሰናል በጣም ድንቅ ዓመት ያሳለፈው ሊያንድሮ ትሮሳርድ ከእድሜ መግፋት ጋር ተያይዞ ወደ ቱርክ ቤሽኪሽታሽ አሊያም ወደ ጣሊያን ኤሲ ሚላን እንደዚሁም ወደ ፕሪሚየር ሊጉ አስቶን ቪላ ሊያመራ የሚችልበት እድል ሰፊ ሆኗል። እነዚህ ቡድኖች በሙሉ ከአርሰናል ሊያንድሮ ትሮሳርድን ለማስፈረም ጥያቄ እያቀረቡ ነው የሚገኙት። ጋብሪኤል ማርቲኔሊም አርሰናልን ይለቃል ተብሎ ይጠበቃል። እንደ ባየር ሙኒክ፣ እንደ አትሌቲኮ ማድሪድ እንደዚሁም በሳውዲ የሚገኙ በርካታ ክለቦች የማርቲኔሊ ፈላጊዎች ናቸው። ነገር ግን ማርቲኔሊ ባይለቅ እንኳን ተቀያሪ ወንበር ላይ ይቀመጣል እንጂ በቋሚነት በቀጣይ ዓመት ስለማይጫወት አርሰናል ግዴታ በዚህ ቦታ ላይ ሁለት ተጫዋቾችን ማምጣት ይፈልጋል በትንሹ። ስለዚህ እንደ ክሪስቶስ ዞሊስ እና እንደ ሞርጋን ሮጀርስ ያሉ ዝውውሮች የማይገናኙና ሁለቱም ለየብቻ እየተካሄዱ ያሉ ዝውውሮች ናቸው። በነገራችን ላይ ክሪስቶስ ዞሊስ ብዙዎች የፕሪሚየር ሊግ ልምድ የሌለው ይመስላቸዋል። ነገር ግን ዞሊስ ወደ ጀርመንና ቤልጂየም ከማቅናቱ በፊት ለሌላኛው የእንግሊዝ ክለብ ኖርዊች ሲቲ ተሰልፎ ተጫውቶ ማገልገል ችሏል። ስለዚህ የእንግሊዝ ኳስንም በደንብ ጠንቅቆ የሚያውቅ ተጫዋች ነው ማለት ነው። በነገራችን ላይ ይህንን ተጫዋች እንግዲህ መልምሎ ያወጣው የአርሰናል የተጫዋቾች መልማይ ነው፣ ማውሪዚዮ ሚኬሊ ይባላል። እንግዲህ ይህ ማውሪዚዮ ሚኬሊ የተባለው የአርሰናል የተጫዋቾች መልማይ የአንድሬ ቤርታ በአሁኑ ሰዓት የአርሰናል ስፖርቲንግ ዳይሬክተር የሆኑት ማለት ነው የስካውቲንግ ኃላፊ ነው። ይህ ማውሪዚዮ ሚኬሊ የተባለው የተጫዋቾች መልማይ በአውሮፓ እግር ኳስ ውስጥ ኮከብ ከመሆናቸው በፊት ታላላቅ ተሰጥኦዎችን በማግኘት ከምርጦቹ የተጫዋቾች ፈላጊዎች አንዱ በመሆን ስም አትርፏል። ስሙ ይጠቀሳል። አርሰናልም ከናፖሊ ወደ
ክለቡ ለማምጣት የተንቀሳቀሰው ታላላቅ ተጫዋቾችን ኮከብ ከመሆናቸው በፊት በማግኘት ያሳየውን አስደናቂ ታሪክ ምክንያት በማድረግ ነው አርሰናል ከናፖሊ ወደ ቡድናችን ያመጣው ማለት ነው። በአመታት ውስጥ ካገኛቸውና ካስተዋወቃቸው ትልልቅ ተሰጥኦዎች መካከል ኪቪቻ ክቫራትስኬሊያ ይጠቀሳል። ኪቪቻ ክቫራትስኬሊያን እንግዲህ ይህ ግለሰብ ነው ለናፖሊ መልምሎ በማምጣት በአሁኑ ሰዓት በዓለማችን ላይ በጣም ምርጥ ከሚባሉ የመስመር አጥቂዎች አንዱ እንዲሆን ያደረገው ይህ በአሁኑ ሰዓት የአርሰናል መልማይ የሆነው ማውሪዚዮ ሚኬሊ ነው ኪቪቻ ክቫራትስኬሊያን ያመጣው ማለት ነው። በሌላ በኩል የባየር ሙኒኩን ተከላካይ ኪሜንጄንም የመለመለው ይህ ተጫዋች ነው። ይህ መልማይ ነው። በመቀጠል ከዚህ በፊት በጣም ታዋቂ የሆኑ ተጫዋቾች እንደ ሶሎሞን ሙንታሪ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በመቀጠል የጋናውን ተጫዋች አሳሞአ ጂያንንም የመለመለው ይህ ግለሰብ ነው። እንደዚሁም እንደ ካሊዱ ኩሉባሊ ያሉና እንደ ማሬክ ሃምሺክ ያሉ ተጫዋቾችን የመለመለው ግለሰብ ይህ ማውሪዚዮ ሚኬሊ የተባለው ሰው ነው ማለት ነው። እነዚህ ሁሉ በኋላ ላይ በእግር ኳስ ዓለም ስኬታማ ሙያና ስም የገነቡ ተጫዋቾች ሆነዋል። አሁን ደግሞ ይህንን የክለብ ብሩጁን ግሪካዊውን የመስመር አጥቂ ዞሊስን አግኝቶ ለአንድሬ ቤርታ እንዲያስፈርሙት መክሯቸዋል። ለአርሰናሎችም እባካችሁ ተጫዋች እንዳያመልጠን እያላቸው ነው የሚገኙት። አርሰናልም ይህንን ሰምቶ በዝውውሩ ላይ በደንብ እየሰራና እየገፋ ይገኛል። መድፈኞቹ ክለባችን አርሰናልም ይህንን ዝውውር ቢያንስ ከ40 እስከ 50 ሚሊዮን ዩሮ ባለው ሂሳብ ውስጥ ያጠናቅቃል ተብሎ እየተጠበቀ ይገኛል ማለት ነው። በእርግጥ እስከ 45 እንደዚሁም እስከ 50 ሚሊዮን ዩሮ የተጫዋቹ ሂሳብ ሊያቀና እንደሚችል መረጃዎች ያሳያሉ ማለት ነው። ያለፈው ዓመት የክለብ ብሩጅ የዓመቱ ምርጥ ተጫዋች መሆኑም የሚታወቅ ነው። ስለዚህ መድፈኞቹ በተለይ ደግሞ ይህ ተጫዋች ብዙዎቻችሁ በማርቲኔሊና በትሮሳርድ ቦታ ብቻ የሚጫወት ከመሰላችሁ፣ አዎ ተፈጥሯዊ ቦታው የግራ መስመር ነው፣ ያው እነ ማርቲኔሊና ትሮሳርድ የሚጫወቱበት። ነገር ግን እንደ 9 ቁጥርም እንደ ተደራቢ አጥቂም ከዛም አልፎ በቀይ መስመርም ላይ ልክ ቡካዮ ሳካ በሚጫወትበት ኖኒ ማዱኬ በሚጫወቱበት ስፍራም ላይ በቀይ መስመር መጫወት የሚችል በጣም ተለዋዋጭ ብቃት ያለው ቨርሳታይል የሆነ ተጫዋች ነው ማለት ነው። ስለዚህ ይህንን ተጫዋች ማምጣት ለአርሰናል ትልቅ የሆነ ጥቅም ይሰጣል። አርሰናልም የተጫዋቹን ዝውውር በሚቀጥሉት ቀናት ይጨርሳል ተብሎ ይጠበቃል። እንደምታውቁት ሰኞ የእንግሊዝ ፕሪሚየር ሊግ የዝውውር መስኮት በአጠቃላይ ይከፈታል። ስለዚህ አርሰናል ከሰኞ ጀምሮ የዚህን ተጫዋች ዝውውር ሂርዊጎ እንሰማለን ተብሎ ነው የሚጠበቀው። እዚህ ጋር እንግዲህ ስለ ሪካርዶ ካላፊዮሪ ማንሳት አለብን፣ ምክንያቱም የብዙዎቻችሁ ጥያቄ ስለሆነ። ሪካርዶ ካላፊዮሪን አሁንም ሪያል ማድሪዶች እየተከታተሉት ይገኛሉ። አርሰናል ይህ ተጫዋች እንደማይነካና ለወደፊት የአርቴታ ፕሮጀክት መሰረት እንደሆነ ቢታመንም ነገር ግን ሪያል ማድሪድ ከ80 ሚሊዮን ፓውንድ እስከ 90 ሚሊዮን ፓውንድ የሚያቀርብ ከሆነ አርሰናል ሪካርዶ ካላፊዮሪን ለመስጠት ምናልባትም ፈቃደኛ ሊሆን እንደሚችል የፋብሪዚዮ ሮማኖ እና የዴቪድ ኦርኔስትን መረጃ አረጋግጧል ማለት ነው። ስለዚህ አርሰናል ለሪካርዶ ካላፊዮሪ በጣም ውድ ገንዘብ ጠርቷል። ከ80 እስከ 90 ሚሊዮን ፓውንድ ካላቀረባችሁ አልሰጥም ብሏል። ይህ ከቀረበ ግን ምናልባትም ዝውውሩን ላጤንበት እችላለሁ በሚል ለሪያል ማድሪድ ወኪሎች እንግዲህ መልሱን አሳውቋል ማለት ነው። አርሰናል ሪያል ማድሪድ ታዲያ 90 ወይ 80 ሚሊዮን ፓውንድ አቅርቦ ካላፊዮሪን ይወስደዋል ወይስ ደግሞ ፊቱን ወደ ሌሎች ተጫዋቾች ያዞራል የሚለው የሚጠበቅ ሲሆን ሪያል ማድሪድ ይህን ያህል ገንዘብ ለሪካርዶ ካላፊዮሪ ያወጣል ተብሎ አይጠበቅም። ያው ሪካርዶ ካላፊዮሪ ገንዘቡ ቢገባውም ነገር ግን ሪያል ማድሪድ በአሁኑ ሰዓት ሁለት ተከላካዮችን አስፈርመዋል። እንደ ኮናቴና እንደ ዴምፍሪስ ያሉ ተጫዋቾችን አምጥቷል። እንደዚሁም ደግሞ መሀል ሜዳ ላይም በርናንዶ ሲልቫን አስፈርመዋል። አሁንም መሀል ሜዳ ላይ በደንብ ብዙ ተጫዋቾችን ማስፈረም ስለሚፈልግ የሪካርዶ ካላፊዮሪን ጉዳይ መጨረሻ ላይ እንደሚመለከተው ነው መረጃዎች የሚያመላክቱት። ስለዚህ ሪካርዶ ካላፊዮሪ ሊለቅም ይችላል። ነገር ግን ሪያል ማድሪድ ያንን ገንዘብ የማያቀርብ ከሆነ በአርሰናል ይቆያል ማለት ነው። ብዙዎች በተለይ ሪካርዶ ካላፊዮሪ በአርሰናል ግዴታ መቆየት አለበት እያሉ ነው የሚገኙት። የኔም እምነት ያው ነው። ምክንያቱም አርሰናል በአሁኑ ሰዓት በጣም አስተማማኝ የሚባለው የሜዳ ክፍል የግራ ተከላካያችን ነው። ሂንካፔና ሪካርዶ ካላፊዮሪ እየተቀያየሩ የሚጫወቱበት ቦታ በጣም ምርጥ የሚባለው ክፍላችን ነው። ሁለቱም በጣም ምርጥ ብቃት ያላቸው ተከላካዮች ናቸው። አንዱ ቢጎዳ አንዱ መግባት ይችላል። ስለዚህ ይህ ነገር እንዲነካ ብዙ የአርሰናል ደጋፊዎች አይፈልጉም። ነገር ግን አርሰናል በርካታ ገንዘብ ከቀረበለት ሊያስብበት እንደሚችል ለሪያል ማድሪዶች አሳውቋል ማለት ነው። እንግዲህ ዛሬ ያሉ ወሳኝ የዝውውር መረጃዎች ይህንን ይመስላሉ። አርሰናል በተለይ ዛሬም ከክሪስቶስ ዞሊስ ወኪሎች ጋር በደንብ አድርጎ ንግግሮችን አድርጓል። የተጫዋቹን ዝውውር ለመጨረስም በከፍተኛ ሁኔታ እየሰራ እንደሆነ ተሰምቷል።
ተመልክቷል። በእርግጠኝነት በርካቶች እየተናገሩት እንደሆነ ታማኝ የሚባሉት የዝውውር የመረጃ ምንጮች ማለት ነው በቀጣዮቹ የዝውውር መስኮቱ ሲከፈት በቀጣይ ሳምንት ይህንን ዝውውር አርሰናል ይጨርሰዋል ተብሎ ይጠበቃል። በተለይ የትኞቹም ቡድኖች በዚህ ዝውውር ላይ እስካሁን ድረስ ከአርሰናል ውጪ ፍላጎት ያላቸው የሉም። ብዙ ቡድኖች አርሰናል ነው እየመራ የሚገኘው። ስለዚህ ይህንን ተጫዋች ያስፈርመዋል ተብሎ ነው የሚጠበቀው ማለት ነው። በሌሎች የዝውውር መረጃዎች አርሰናል አሁንም ባርኮላንም እየተመለከተ ነው። እንግዲህ ዝውውር ላይ አንድ ነገር አለ። እሱ ምንድነው? ስም ዝርዝር የሚባል ነገር አለ። ስለዚህ አርቴታና አንድሬ ቤርታ መጀመሪያ የሚያደርጉት ነገር ምንድነው? ካሉት ተጫዋቾች በሙሉ ስም ዝርዝሮችን ያወጣሉ። ከነዛ ስም ዝርዝሮች ውስጥ የትኛው ዝውውር በሂሳብ ደረጃ ጥሩ ነው፣ በብቃት ደረጃ ጥሩ ነው፣ በእድሜ ደረጃ ጥሩ ነው የሚለውን ተመልክቶ ነው የሚያስፈርሙት። ስለዚህ ባርኮላ፣ ሮጀርስ፣ ክሪስቶስ ዞሊስ የመሳሰሉ ተጫዋቾች በሙሉ በአርሰናል ዝርዝር ውስጥ የሚገኙ ተጫዋቾች ናቸው። የባርኮላን ጉዳይም አርሰናል በቅርበት እየተከታተሉ ይገኛል። ነገር ግን ብዙዎች ብራድሊ ባርኮላ የፕሪሚየር ሊግ ልምድ የለውም፣ በፈረንሳይ ያልተሳካለት ተጫዋች ነው፣ በተለይ ወደ ፕሪሚየር ሊጉ መጥቶ ስፔስ ካላገኘ በደንብ መጫወት የሚችል ተጫዋች አይደለም እንደሚታወቀው ብራድሊ ባርኮላ ማለት ነው። ፕሪሚየር ሊግ ደግሞ እንደምታውቁት ስፔስ የሚሰጥ ሊግ አይደለም። በጣም በሎ ብሎክ የሚጫወቱ ቡድኖች የበዙበት ነው። በተለይ እንደ አርሰናል ካሉ የዋንጫ ቡድኖች ጋር ሲጋጠሙ ክለቦች በሎ ብሎክ ዘግተው ነው የሚጫወቱት። ብራድሊ ባርኮላ ማለት ደግሞ በሎ ብሎክ ለሚጫወት ክለብ በጣም የሚቸገር ተጫዋች ነው። ልክ እንደ ማርቲኔሊ ማለት ነው። ስፔስ ይፈልጋል። ያው ማርቲኔሊን አይታችሁ ከሆነ ስፔስ ሲያገኝ በጣም ጥሩ ይጫወታል። ነገር ግን ስፔስ ሳያገኝ ሲቀር ምንም ማድረግ አይችልም። ብራድሊ ባርኮላም ልክ እንደ ማርቲኔሊ ስፔስ ካላገኘ በጣም የሚቸገር ተጫዋች ነው። ለዚህ ነው ብዙ የአርሰናል ደጋፊዎች ከብራድሊ ባርኮላ ይልቅ እኔንም ጨምሮ አርሰናል የሞርጋን ሮጀርስ እና የክሪስቶስ ዞሊስን ዝውውር ቢጨርስ በግራው በኩል በቂ ነው በሚል እምነታቸውን እየገለጹ የሚገኙት ማለት ነው። አርሰናል በተለይ ይህንን ዝውውር ጨርሶ እንደዚሁም ደግሞ መሀል ሜዳ ላይ እንደ ሳንድሮ ቶናሊ ያሉ ዝውውሮችን የሚጨምር ከሆነ በእርግጠኝነት በቀጣዮቹ ዓመታት የፕሪሚየር ሊጉ መሪ እንደሚሆን፣ ፕሪሚየር ሊጉን ዋንጫ በተደጋጋሚ እንደሚያነሳ፣ እንደዚሁም የሻምፒዮንስ ሊግንም ዋንጫ ጭምር ለማሳካት ከፍተኛ አቅም እንደሚኖረው በደንብ መናገር ይቻላል ማለት ነው። እንግዲህ የዕለቱ ወሳኝ የዝውውር የክለባችን አርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ሀሳብ አስተያየታችሁን ስለ ተጫዋቹ ኮመንት ላይ አስቀምጡልኝ። ስለ ክሪስቶስ ዞሊስም እንደዚሁም ደግሞ ስለ ሪካርዶ ካላፊዮሪም ማለት ነው የትኛው ተጫዋች ቢመጣ ለአርሰናል ጥሩ ነው ባይለቅ ጥሩ ነው የሚለውን የእናንተን ሀሳብ አስተያየት ኮመንት ላይ ብታስቀምጡልኝ መልሼ እመለከታችኋለሁ ማለት ነው። እንግዲህ በየዕለቱ በሁለቱም ቻናል በዋናውም ቻናል በዚህም ቻናል ወደ እናንተ የዝውውር መረጃዎች እየደረሱ ይገኛሉ። ከናንተ የሚጠበቀው ሰብስክራይብ ማድረግ፣ ቤተሰብ መሆን፣ የሚለቀቁ መረጃዎችን እየገባችሁ መከታተል ብቻ ነው ማለት ነው። እኔም እንደተለመደው በየቀኑ ታማኝና ወሳኝ መረጃዎች ሲኖሩ እንደዚህ በአማረ መልኩ ወደ እናንተ ማድረሴን እቀጥላለሁ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ ደግሞ በያላችሁበት ሁሉ ሰላም፣ መልካም ሰንበት ተመኘውላችሁ።